እንኳን ወደዚህ ውይይታችን መጣችሁ። ዛሬ ምናየው የዘንድሮ ፍቅር ውስጥ ያለውን የጊዲዮንና የመቅደስን ታሪክ ነው። ግንኙነታቸው በጣም ፈተና የበዛበት ነው አይደል? እና ዓላማችን ይሄንን ውስብስብ ነገር መፈተሽና ደግሞ ስለ ፍቅር ምን ሊለን እንደሚችል መመልከት ነው። እስኪ እንጀምር። እዚህ ጋር የሚገርመው ነገር ያው የጌዲዮን ድርጊቶች ናቸው በጣም ያልተለመዱ እና ደግሞ የመቅደስ ምላሾች። ይሄ ነገር የግንኙነታቸውን መሰረት እንድንጠይቅ ያደርገናል። ምን ያህል ጥልቅ ነው? ምን ያህልስ እውነት ነው? ታዲያ መጀመሪያ ላይ ጌዲዮን መቅደስን እንዴት እንዳስደነገጣትኒ ራሱን እንደሳተ ወይም የበሳ ነገር እንደደረሰበት አድርጎ አይደል? አዎ አስመስሎ ነበር። መቅደስ መጀመሪያ ላይ ክፉኛ ደንግጣለች በጣም። በኋላ ግን ቀልድ መሆኑን ስታውቅ በጣም ነው የተናደደችው። ስልኩን እንኳን ላነሳም አለች። ልክ ነው። በጣም ከባድ ጅምር ነው። እውነት ነው። እና ከዛ በጓደኞቿ በኩል ይቅርታ ለመጠየቅ ሞከረ። ወይንሸት፣ ሰዓዳ፣ ብርሃን ገቡ። በመካከል ገብተው አጋቧት መሰለን እና በመጨረሻ መቅደስ እሺ አለች፣ ይቅር አለችው። ግን ይሄ ዑደት ያው መጀመሪያ ከባድ ቀልድ፣ ከዛ ንዴት፣ ከዛ እርቅ። ይሄ ስለ ግንኙነታቸው ምን ይላል? ጥንካሬ ነው ወይስ ችግር? ያው ይቅር መባባል ጥሩ ነው፣ ግን ስርዓተ ጥልቱ ጤናማ ነው? በትክክል ጤናማ ነው ወይ? ይሄ ነው ጥያቄው። እና እዚህ ጋር ነው ነገሩ ይበልጥ የሚገርመው። ምክንያቱም ያ ይቅርታ ብዙም አልቆየም። ሌላ ክስተት ተፈጠረ። አደራ የምትባል ሌላ ተማሪ ጌዲዮን መቅደስን እየጠበቀ ሳለ መታ ፍቅሯን ገለጸችለት። በትክክል መቅደስ ስትደርስ ልክ መቅደስ ስትደርስ ጌዲዮ ድጋሚ ያንን ድራማ ሰራ። ታሞ እንደወደቀ አስመሰለ። እዚህ ጋር ግን የአደራና የመቅደስ ምላሽ በጣም ይለያያል። ፍጹም ተቃራኒ ነው። አደራ ደንግታ ተጸይፋ ምናምን ሸሸች። መቅደስ ግን ያው እንደተለመደው በፍጥነት ደርሳ ልትረዳው ነው የሞከረችው። ጌዲዮ ታዲያ ይሄንን ያደረግኩት የዘንድሮን ላዩን ፍቅር ላሳይ ነው አለ። የአደራን አይነት ማለት ነው። ከመቅደስ እውነተኛ ስሜት ጋር እያነጻጸረ ማለት ነው። በትክክል። ግን ይህንን እንደ ማረጋገጫ ማቅረቡ ግንኙነታቸውን እንዴት ነው የሚገልጸው? እንዲህ አይነት ከባድ የስሜት ጨዋታ ፍቅርን ያሳያል ወይስ ሌላ ነገር ነው? እኔ እንጃ። የመቅደስን ስሜት እየፈተነ ነው ወይስ የግንኙነቱን መሰረት እየሸረሸረ ነው? ይሄ በጣም ትልቅ ጥያቄ ነው። እና ጌዲዮ ከዚህ በኋላ እንደማይደገም ቃል ገባ። ግንኙነታቸውን የቀጠለ ይመስላል። ወደፊት ደግሞ አብረው ለፈተና ሲያጠኑ እናያለን። ስለ ምረቃው እናቱን ስለ ማስደሰት ያለውን ጉጉት ሲናገር ያን እናያለን። ለመቅደስም እኮ በምረቃዋ ቀን የጋብቻ ጥያቄ እንደሚያቀርብላት ቃል ገብቷል። ይሄ ደግሞ ሌላ ገጽታ ነው። እነዚህ የወደፊት እቅዶች፣ ይሄ ጥልቅ ፍቅር ከበፊቶቹ ድርጊቶች ጋር እንዴት ነው የሚሄደው? እርስ በርሱ ይጋጫል አይደል? በጣም እና ደግሞ ያ በንግግራቸው መሃል የጌዲዮ ሕመም መጠቀሱ፣ እናቱን የማስደሰት ፍላጎቱ እሱም አለ። ይሄ ለባህሪው ማብራሪያ ይሰጣል ወይስ ነገሩን ያወሳስበዋል? ያ ከባድ ቀልዶቹ ምንጫቸው የግል ስቃዩ ይሆን? ማሰብ የሚያስፈልገው ነጥብ ነው። ስለዚህ አጠቃላይ ስናየው ምን ማለት ነው? በጌዲዮንና መቅደስ መካከል ጠንካራ ስሜት አለ። ፍቅር አለ። ግን ደግሞ በጣም አንዳንዴ በሚያስደንቅ ድራማ እና በማረጋገጫ ፍላጎት የተሞላ ነው። ልክ ነው። ታሪኩ የአደራን ላዩነት ከመቅደስ ኦሪጂናል አሳቢነት ጋር ያነጻጽራል፣ የዘንድሮ ፍቅር የሚለውን ለማሳየት። በትክክል። ግን እዚህ ጋር ወሳኙ ጥያቄ ይመጣል። የመቅደስን መሰጠትና ታማኝነት አይተናል። እሱ ግልጽ ነው። ግን የጌዲዮንን ድርጊቶች ስናይ ያ የማታለል የመፈተን ነገር፣ የተደበቀው ሕመሙ፣ እናቱን የማስደሰት ፍላጎቱ፣ እነዚህን ሁሉ ስናስብ የግንኙነታቸውን መሰረት ምን ያህል ጤናማ ነው? ምን ያህልስ ዘላቂ ሊሆን ይችላል? ጥሩ ጥያቄ ነው። መቅደስ ታማኝ ብትሆንም የግንኙነቱን መሰረት ጠንካራ ነው ወይ? ይሄ እንግዲህ ለአድማጆች የሚታው ሐሳብ ይመስለኛል። እያንዳንዱ ሰው የራሱን መደምደሚያ ሊያደርስበት ይችላል።